ትራምፕ ለእስራኤል ማስጠንቀቂያ መስጠታቸው ተሰማ። ቢቢ ጥንቃቄ ብታደርግ ይሻላል፣ ካልሆነ ግን በቅርቡ ብቻ ልትቀር ትችላለህ ሲሉ በስልክ ጥሪያቸው ወቅት በግልጽ መናገራቸውን አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንከር ያለ ማስጠንቀቂያ መለገሳቸው ይፋ አድርገዋል። እስራኤል ከኢራን ጋር በምታደርገው ጦርነት በድጋሚ የምትቀሰቀስ ከሆነ አሜሪካ የማትደግፋትና ብቻዋን ልትቀር እንደምትችል ትራምፕ አስጠነቀቁ። ፕሬዝዳንት ትራምፕ ይህንን ማስጠንቀቂያ የሰጡት ቀጥተኛ ትዕዛዝ ለማስተላለፍ ሳይሆን የኔታንያሁን ውሳኔ ለመገደብ መሆኑን ገልጸው እኔ ያልኩት ነገር ቢኖር አእምሯችንን መጠቀም አለብን የሚል ብቻ ነው ካሉ በኋላ በአሁኑ ወቅት ኢራን ጋር በጣም ጠንካራና ጥሩ ስምምነት ለመፈረም መቀረባቸውን ጠቁሟል። በተጨማሪም እስራኤል ከኢራን ላይ ጥቃት ከመፈጸሟ ጥቂት ቀደም ብሎ ከአሜሪካ መንግስት አጭር መረጃ መስጠቷን ትራምፕ ገልጸው ይሁን እንጂ የጦር አውሮፕላኖች ቀድመው ወደ ስምሪት አቅንተው በነበረበት በዚያ አጣዳፊ ሰዓት ጭምር ጣልቃ በመግባት ጥቃቱ ውስንና የተገደበ እንዲሆን ማድረጋቸው ይፋ አድርገዋል። ይህ በትራምፕና በኔታንያሁ መካከል የተፈጠረው አለመግባባት ይፋ የሆነው አሜሪካ ከኢራን ጋር ዲፕሎማሲያዊ ስምምነት ላይ ለመድረስ ከፍተኛ ግፊት እያደረገች ባለችበት ወቅት ሲሆን በአንጻሩ ኔታንያሁ ኢራን በድጋሚ ጥቃት የምትሰነዝር ከሆነ ጠንካራ ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውን በገለጹበት ወቅት በመሆኑ ሁለት መሪዎች መካከል ያለው ስትራቴጂያዊ ልዩነት ከቀን ወደ ቀን እየሰፋ መምጣቱን ተንታኞች ገልጸዋል። በሌላ በኩል አሜሪካ ቪዛ በፍጥነት ለማግኘት የሚፈልጉ መንገደኞች ከ$750 ተጨማሪ ክፍያ የሚጠይቅ አዲስ የሙከራ አሰራር ይፋ አደረገች። የአሜሪካ የውጭ ጉዳይ ሚኒስቴር ከሰኔ 24 ቀን እስከ ታህሳስ 22 ቀን 2019 ዓ.ም የሚቆይ አዲስ የቪዛ አገልግሎት መጀመሩን አስታውቋል። ይህ አሰራር አመልካቾች ከመደበኛው $185 በተጨማሪ $750 በመክፈል በ10 ቀናት ውስጥ የቃለ መጠይቅ ቀጠሮ እንዲያገኙም ያስችላል። ዓላማው በትራምፕ አስተዳደር ጥብቅ የቪዛ ቁጥጥር፣ ማህበራዊ ሚዲያ ፍተሻ እና እስከ $15,000 ዋስትና ማስያዝን ጨምሮ የመጣውን ከፍተኛ የቀጠሮ መዘግየት መቀነስ። ነገር ግን ይህንን ፕሪሚየም ክፍያ መክፈል የቪዛ መፍቀድን በፍጹም አያረጋግጥም ተብሏል። አገልግሎቱ የሚሰጥባቸው የተመረጡ ኤምባሲዎች በዝርዝር በቅርቡ ይፋ ይደረጋል ተብሏል። ከኢራን ጋር ስምምነት ይደረጋል በሚል ተስፋ የነዳጅ ዋጋ ከአንድ በርሜል $90 በታች ወረደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሰላም ስምምነት ሊቃረብ እንደሚችል በድጋሚ በመነገራቸውን ተከትሎ የዓለም የነዳጅ ዋጋ በ5% ገደማ ቅናሽ የማሳየት ከአንድ በርሜል $90 በታች ወርዷል። በዚህ መሰረት የዓለም አቀፍ መመዘኛ የብሬንት የድፍድፍ ነዳጅ ዋጋ ካለፉት የሚያዝያ ወር ወዲህ ለመጀመሪያ ጊዜ ከ$90 በታች ዝቅ ያለ ሲሆን የአሜሪካው ዌስት ቴክሳስ ኢንተርሚዲየንት WIT ደግሞ ወደ $86 አካባቢ ወርዷል። ይህ ዋጋ መረጋጋት የመጣው በዚህም መሰረት የዓለም አቀፍ መመዘኛ የብሬንት ድፍድፍ የነዳጅ ዋጋ ካለፉት ሚያዝያ ወር ወዲህ ለመጀመሪያ ጊዜ ከ$90 በታች ዝቅ ያለ ሲሆን የአሜሪካው ዌስት ቴክሳስ ኢንተርሚዲየንት WIT ደግሞ ወደ $86 አካባቢ ወርዷል። ይህ የዋጋ መረጋጋት የመጣው በመካከለኛው ምስራቅ የተኩስ አቁም ስምምነት ቢኖርም ኢራን እና እስራኤል ትናንት በድጋሚ የአየር ጥቃት በመለዋወጣቸው ምክንያት የነዳጅ ዋጋ እጅግ ንሮ ከቆየ በኋላ ነው። በሀገር ውስጥ በመጪው ክረምት የተሻለ ኃይል አቅርቦት እንዲኖር ለማስቻል እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በመጪው ክረምት ወቅት ሊኖር የሚችል አስቀድሞ ለመከላከል ሰፋፊ ፕሮጀክቶችን እያከናወኑ መሆኑ ተገልጿል። በአገልግሎቱ የኤሌክትሪክ መሰረተ ልማት ስራ አስፈጻሚ ዶክተር ገበየሁ ሊሳካ የኃይል መቆራረጥ ለመቀነስ እየሰሩ ባሉ ስራዎች እስከ ሰኔ 30 ቀን 2018 ዓ.ም ድረስ በእቅድ የሚቋረጥ ኃይል ማስተካከያ እንደሚሰሩ መናገራቸውን ተሰምቷል። በአዲስ አበባ ከተማ አራተኛው ምዕራፍ የመልሶ ግንባታ ፕሮጀክት የተያዘለት ጊዜ ለማጠናቀቅ ሲባል ከመጋቢት ወር ጀምሮ የኃይል መቆራረጥ ከፍ ማለታቸውን የገለጸው አገልግሎቱም ይህን አስተማማኝ ጥራት ያለው ኃይል አቅርቦት ተደራሽ ለማድረግ የሚከናወን መሆኑን ገልጿል። አብዛኛውን የዲስትሪቢዩሽን መስመር ረጅም ጊዜ ያገለገለ በመሆኑ ለመልሶ ግንባታ ትልቅ የፋይናንስ አቅምና ጊዜ የሚፈልግ በመሆኑ በእቅድ የሚቋረጥ የኃይል ድግግሞሽ መብዛቱን አገልግሎቱ ተናግሯል። በመጪው ክረምት ወቅት የተሻለ ኃይል አቅርቦት እንዲኖር ለማድረግ እስከ ሰኔ 30 2018 ዓ.ም ድረስ በእቅድ የሚቋረጥ ፕሮጀክት ስራዎችን ለማጠናቀቅ እየሰራ መሆኑን ጨምሮ አስታውቋል።
ለፌዴራል መንግስት የ2019 በጀት ከ2.3 ትሪሊዮን ብር በላይ ቀረበ። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣይ 2019 ዓ.ም በጀት ከ2.3 ትሪሊዮን ብር በላይ አጸደቀ። በተካሄደው 56ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ላይ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት ላይ በሰፊው ከተወያየበት በኋላ ግብአቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑ ተገልጿል። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ ልማት ግብአቶች ማስፈጸሚያ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቦ መጽደቁ ተገልጿል። የፌዴራል መንግስት ለ2018 በጀት ዓመት የመደበው 1.93 ትሪሊዮን ብር ነበረ። ጠቅላይ ሚኒስትር ጽህፈት ቤት ማህበራዊ ሚዲያ ገጹ ባወጣው መግለጫ የ2019 ዓ.ም የፌዴራል መንግስት በጀት ከ2018 ዓ.ም በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ መዘጋጀቱን ገልጿል። በቀጣይ ሊኖር የሚችለው ማህበራዊ ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችና ዓላማዎች የተቀመጡ ግቦችን ለማሳካት የመንግስት የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡ ተመልክቷል። ምክር ቤቱ ከ2019 እስከ 2023 ዓ.ም በሚኖረው የማይክሮ ኢኮኖሚካል ፊስካል ማዕከል ላይ እንደተወያየ ጠቅሶ የማይክሮ ኢኮኖሚ ሪፎርሙን በተግባር ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እንደተላቀቀና የኢኮኖሚ መሰረቶች እየተጠናከሩ መጥተዋል ብሏል። በኢኮኖሚ ሪፎርሙ በተገኙት አበረታች ውጤቶች ይበልጥ አጠንክሮ ለማስቀጠል እንዲሁም ዋና የማይክሮ ኢኮኖሚ በመመስረት የ2019 ዓ.ም በጀት ዓመት የፌዴራል መንግስት በጀት መነሻ በመሆኑ ጠቅሷል። የፍትህ ሚኒስቴር አዲሱን የወንጀል ስነ ስርዓት እና ማስረጃ የህግ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ ረቂቁን መጠቀም ላይ ጥንቃቄ እንዲኖር አሳሰበ። የፍትህ ሚኒስቴር አዲሱን የወንጀል ስነ ስርዓትና የማስረጃ ህግ በነጋሪት ጋዜጣ ታትሞ በይፋ ላይ ስራ ላይ እስኪውል ድረስ በረቂቅ ደረጃ ያሉ ሰነዶችን ለተለያዩ ሙያዊ ግልጋሎቶችና ስልጣናት ከመጠቀም እንዲቆጠቡ አሳሰበ። ሚኒስቴሩ ባወጣው መግለጫ እንዳስታወቀው የህዝብ ተወካዮች ምክር ቤት ላለፉት 64 ዓመታት ሲያገለግል የነበረውን የወንጀል ስነ ስርዓት ህግ በመተካት አዲሱን የወንጀል ስነ ስርዓት እና የማስረጃ ህግ አዋጅ ቁጥር 1410/2018 መጋቢት 24 ቀን 2018 ዓ.ም ማጽደቁን አስታውቋል። በአሁኑ ወቅት ህጉ ሙሉ በሙሉ ወደ ተግባር ለማስገባት የሚያስችል የመጨረሻ የቃላት ማስተካከያና የህግ እርማት ስራዎችን በህዝብ ተወካዮች ምክር ቤትና በፍትህ ሚኒስቴር አማካኝነት በከፍተኛ ጥንቃቄ ፍጥነት እየተከናወኑ ይገኛል ብሏል። ይሁን እንጂ ህጉ በይፋ ሳይታወጅና ሳይሰራጭ በተጨማሪ አካላት ዘንድ በረቂቅ ደረጃ ያሉ ሰነዶችን ለተለያዩ ሙያዊ ተግባራት፣ ለፍትህ አገልግሎቶች፣ ለስልጣናቶች ጥቅም ላይ እየዋሉ መሆኑን መታዘቡን ሚኒስቴሩ ገልጿል። በመሆኑ ህጉ በይፋ ታትሞ እስኪወጣ ድረስ እንዲህ አይነት አጠቃቀሞችን ጥንቃቄ እንዲያደርግ አሳስቧል። የህግ እርማት ስራው ተጠናቆ ህጉ በነጋሪት ጋዜጣ ታትሞ ለህዝብ ተደራሽ ሲሆን በሚኒስቴሩ ድረገጽና በማህበረሰብ ሚዲያዎች አማራጮች ወዲያውኑ በይፋ እንደሚለቀቅም ተገልጿል። እስከዚያው ግን ሁሉም ባለድርሻ አካላት የህግ ባለሙያዎች በትዕግስት እንዲጠብቁና አስፈላጊውን ትብብር እንዲያደርጉ ሚኒስቴሩ ጥሪ አቅርቧል። በሌላ በኩል የኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ ተወሰነ። የህዝብ ተወካዮች ምክር ቤት የኮንትሮባንድ ማጓጓዣዎችን እስከ መውረስ የሚያደርስ የጉምሩክ ማሻሻያ አዋጅ በሁለት ተቃውሞ አብላጫ ድምጽ አጽድቋል። ቀደም ሲል የነበረው የ100,000 ብር ቅጣት ማነስ ህገወጥ ንግዱን ሊያስቆም ባለመቻሉ ማሻሻያው ማስፈለጉ ተገልጿል። አዲሱ አዋጅ እቃ ለመደበቅ የተለወጡ ወይም ሙሉ በሙሉ የኮንትሮባንድ የጫኑ ተሽከርካሪዎች ያለ ዋጋ ግምታቸው ተወርሰው ቀጥታ ለመንግስት ገቢ እንዲሆኑ በግልጽ ተደንግጓል። አስመጪዎች የመከራከር መብት ለማስከበር ይግባኝ ለመጠየቅ ሙሉ ታክስ መክፈል የነበረበትን አሰራር ተቀይሮ የአከራካሪው 50% ብቻ በማስያዝ እንዲከራከሩ ተፈቅዷል። ግዴታቸውን ባልተወጡ አጓጓዦችና መጋዘኖች ላይ ጠንከር ያለ አስተዳደራዊ ቅጣት የተጣለ ሲሆን የጥንቃቄ ጉድለት ላሳዩ ባለቤቶችም የገንዘብ መቀጮ ተደንግጓል። በኢትዮጵያ የጤና ስጋት የደቀነው የጫት ተጠቃሚነት መጨመር። በኢትዮጵያ ከፍተኛ ፍጥነት እየጨመረ የመጣው የጫት ሱስ ስርጭት በሀገሪቱ የአእምሮ ጤና ላይ ከባድ አደጋ እየደቀነ መሆኑን የዘርፉ ባለሙያዎች አስጠነቀቁ።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በቅርቡ ባወጣው መረጃ መሰረት በሀገሪቱ የወጡ አዳዲስ የቁጥጥር ሕጎችን ተከትሎ የአልኮልና የሲጋራ ተጠቃሚነት መጠነኛ ቅናሽ አሳይቷል። ይሁን እንጂ ይህ የቁጥጥር ስራ በጫት ላይ ባለመዘርጋቱ ችግሩን ስፋት አባብሶታል። ማንኛውም የሱስ ችግር በቀጥታ ከአንጎል ባዮሎጂካላዊ አወቃቀር ጋር የተያያዘ በመሆኑ ሕብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ ባለሙያዎች አሳሰቡ። በተጨማሪም የሚመለከታቸው የመንግስት አካላት በጫት ቁጥጥር ላይ ትኩረት አድርገው እንዲሰሩ ጥሪ ቀርቧል። ቦምቡ ውድ ማዕድን መስሏቸው በድንጋይ ሲቀጠቅጡት ነው የፈነዳው ሲል ኢንስፔክተር ብርሃኑ ባይከዳኝ ተናገረ። የዳውሮ ዞን ፖሊስ አዛዥ ኢንስፔክተር ብርሃኑ ባይከዳኝ እድሜያቸው 15 እና 18 የሆኑ ሁለት ልጆች ግንቦት 29 ቀን 2018 ዝግና የተባለ የወንዝ ዳርቻ ላይ ወድቆ የነበረው ኤፍ1 የተሰኘ የዛገ የእጅ ቦምብ ያገኛሉ። ታዳጊዎች ቦምቡ ውድ ማዕድን መስሏቸው በድንጋይ ለመቀጥቀጥ እየሞከሩ ቢሆንም ስለመሸባቸው ወደ ቤት ይዘውት እንደገቡ የዞኑ ፖሊስ አዛዥ ገልጸዋል። በማግስቱ ግንቦት 30 ቀን 2018 ዓ.ም ቤተሰቦቻቸው ወደ ቤተክርስቲያን በሄዱበት ወቅት ታዳጊዎች ቤት ውስጥ ቦምቡን በድንጋይ ለመቀጥቀጥ በድጋሚ ሲሞክሩ ፈንድቷል። በዚህም ምክንያት ዘካሪያስ አጥናፍ የተባለው የ15 ዓመት ታዳጊ ሕይወቱ ወዲያው ሲያልፍ የ18 ዓመቱ ወጣት አክሊል አደጋው ላይ ደግሞ ጉዳት መድረሱን ኢንስፔክተር ብርሃኑ ገልጿል። ጉዳቱ የደረሰው የ18 ዓመት ወጣት ወደ ሕክምና ተቋም ተወስዶ ክትትል ላይ የሚገኝ ሲሆን ከቦምቡ ጋር የተያያዘ ፖሊስ ተጨማሪ ምርመራ እንደሚያደርግ ተናግሯል። የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወሰነ። የኢትዮጵያ አየር መንገድ በሱዳን ለሚጓዙ አውሮፕላን ትኬት ክፍያ በአሜሪካ ዶላር ብቻ እንዲፈጸም ያሳለፈው ውሳኔ በሀገሪቱ ከፍተኛ የምጣኔ ሀብትና የህግ ክርክር አስነስቷል። አየር መንገዱ በፓርት ሱዳን የሱዳን ፓውንድ መቀበል ያቆመው በሱዳን ገንዘብ ምንዛሪ ያለመረጋጋትና ያገኘውን ገቢ ወደ ዋና መስሪያ ቤት ለማስተላለፍ መቸገሩ እንደሆነ ገልጿል። ይህ አዲስ መመሪያ ተጓዦች እጥረት ያለበትን የዶላር ምንዛሪ በጥቁር ገበያ ፍለጋ እንዲንከራተቱ ያስገደደ ሲሆን ይህም በተራው በህዝቡ ላይ ከፍተኛ የዋጋ ጫና ከመፍጠሩም በላይ ቀድሞውኑ የደከመውን የሀገር ውስጥ ገንዘብ ዋጋ ይበልጥ ያዳክመዋል የሚል ስጋት ፈጥሯል። በሌላ በኩል የሱዳን ባለስልጣናትና የህግ ባለሙያዎች የአየር መንገዱ ውሳኔ ከሀገሪቱ የፋይናንስ ደንብ ጋር ሊጋጭ ይችላል ሲሉ እየተከራከሩ ነው። እንደነሱ ገለጻ ልዩ ፍቃድ ካልተሰጠ በስተቀር በማንኛውም የሀገሪቱ ክልል ውስጥ የሚገኙ የንግድ ግብይቶች በሙሉ በሱዳን ፓውንድ መፈጸም አለባቸው የሚለው የሀገር ውስጥ ህግ የጣሰ ነው። ይህ አወዛጋቢ እርምጃ በሱዳን ውስጥ የሚንቀሳቀሱ ሌሎች ዓለም አቀፍ ኩባንያዎችም ተመሳሳይ ተጽዕኖ ሊያሳድር እንደሚችል ኢኮኖሚ ባለሙያዎች እየተነበዩ ይገኛሉ።